በቃ መስሪያ ያልፈልግ እስከመቼ ነው እየተወቃቀስን የምንኖረው? መወቃቀስ ሳይሆን ይሄ ምንቱን እኮ ነው ያልኩት። መወቃቀስ አይደለም፣ ምንም አይደለም። አንቺን ነው እየታገዝኩሽ ያለሁት አልኩኝ። የኔ ትዕግስት ግን ምንም አልታየክም። ወይም እኔ ደግሞ ምንም ስላላደረግኩኝ ምንም አደጋ አቅቶኝ ምናምን መስሎክ ነው አይደል? አይደለም፣ ትቼው ነው ልታገስ ብዬ እኔ ማለፍ ነው። ከዛ በኋላ ነው አንተ ዝም ስላልኩ ምንም ማለት ያቃተኝ ወይም ደግሞ ምንም ጥፋት ያላጠፋክ እየመሰለክ ያለው። እኔ ምንም አይነት እርምጃ ስላልወሰድኩኝ ነው አይደል? ወደ ማልፈልገው ነገር ውስጥ የግድ መግባት አለብኝ እኮ። ምንም አይነት እርምጃ እኮ መውሰድ አይጠበቅብሽም። ምንም ያደረኩት ነገር ስለሌለ ማለት ነው እኮ። እኔ ዝም ማለቴ ነው አንተን እንደዚህ እንድታሰብ ያደረገ። እኔ ደግሞ ምንም አልፈልገው ነገር እኮ። ግን ልጄን የማየት መብት አለኝ እኮ ሩታ። ለምንድን ነው እኔም እንድትናገርና እንድንጫጫው የምታደርጊው? እኔ ልጄ የማየት መብት እኮ አለኝ። ማንም አይከለክለኝም እሱ። ይኸውልህ ከዚህ ስወጣ ታይዋለህ። ለምን እዚሁ ሆኜ መግባት እችላለሁ? እዚህ መሆን ማይሆን ነገሮች እየተፈጠሩ ነው። ምን ተፈጠረሽ? አሁን በቃ ደስ የማይል ምንም አልተፈጠረም። ትናንትና ነው አይደል የመጣሁት? ትናንትና ማጓደኛ ጋር የመጣሁት። ዛሬ እንደዚህ አይደል? ትናንት እንደዛ አድርግ፣ ዛሬ እንደዛ አድርግ፣ ነገ ደግሞ ሌላ ቅርስ አድርጋለሁ። ልትደግሞ ይመስለኛል ብዬ እንጃ። ለምንድን ነው ያለፈ ስህተቴን እየነገርሽ ሁልጊዜ ጭንቅላት የምታቆስኝ? አሁን አሳልፍ ይሩታ። እኔ በእናትህ እንድንከራከር እስካሁንም ድምፄን እንደዚህ ቀስ አድርጌ ለስለስ ብዬ አወራሁክ እንዳይሰሙ ብዬ ነው። ማንም ይስማ ከፈለገ። ምን ማለት ነው? በቃ እኔ ልጄ ማየት ፈልጋለሁ። እንዴ ዞር በይልኝ። አሁን እየተጋፋኝ ነው እንዴ? እኮ እኔ ልጄ ማየት ፈልጋለሁ። ስማኝ፣ እጅ ልቀቅኝ። ለምንድነው መለቅቅ? ስማኝ፣ እዚህ ቆም አውራኝ። አችልም እያልኩ ነው አይደለ? ነው እኔ ደግሞ ማንም አይከለክለኝም። ልጄ ነው ማየት መብት አለኝ። እንዴ አዎ፣ ማንም አይከለክለኝም። አንተ ምንድነው እንደዚህ ልብ የሰጠክ? ምንድነው እንደዚህ ልብ የሰጠ? ልቀቀኝ፣ አትጓተትኝ። እንዴ አታስጮኸኝ፣ ልቀቀኝ፣ አታስጮኸኝም፣ አትጓተትኝ። ና አይቻልም። ለምን አይቻልም? ለምን? ምክንያቱ ምንድን ነው? ቁምና እዚህ ጋር አውራኝ። ና አንዴ ዞር ብለህ ቁምና አውራኝ እኮ። እንዴ በሩን ልቀቀው። አልለቀውም። ገብቼ ማየት እችላለሁ። ልጄ ማንም አይከለክለኝም። እኔ እከለክላለሁ። መብት ስላለኝ። ማን ስለሆንሽ? እናቱ ስለሆንኩ። እሺ እግርህን ወደዚህ ወጣ አድርገው። በሩን ልዘጋው ነው። እኔ ክርክራችን እንዲሰማኝ ቤተሰቤ እንዲረበሽ አልፈልግም። ሰምተኸኛል እኮ። እንዲረበሽ ከፈለሽ በሰላማዊ መንገድ የልጄን አይቼ ነው የምወጣው አይደለ? አይቻልም። ለምን አይቻልም? ምን ጠይቅሻለሁ? ሌላ ስለማይቻል በቃ ሌላ ነገር ምን ጠይቅሻለሁ? ምንም ልጠይቀኝም አልችልም። ሲጀመር ማን መብቱን ሰጠና ነው ማለቴ? በቃ አያስፈልግም። ና ዞር በል። ይዘዋለሁ በደንብ ና፣ በደንብ ነው እኮ ና። ወደዚህ አትጋፋኝ፣ አትገባም፣ ክብር አትገባም። ቁጭ ይላዳለሁ። አልገባኝም። ምንድን ነው ችግር? አይ ችግር ምንድን ነው? ምንድን ነው ችግር? እኔ ሰላም ማግኘት አልችልም? ሰላም ማግኘት አልችልም ወይ? ሁሌ ሰላሜን አግኝቼ በምሰራበት ወይም ደግሞ እረፍቴን አገኘሁ በምልበት ጊዜ እየመጣ ለምን ትረብሸኛለህ? ራስሽን በራስሽ እኮ ራስሽን ትረብሽ ሆነ የምላርግሽ ወይ እንዴ? በቃ ነገርኩህ እኮ አትምጣ እዚህ አያስፈልግም። እሺ ምንም ምክንያት አይኑረኝ። በቃ አልፈለኩም። በቃ እሺ መብት አይደለም ወይ? ደግሞ ከዚህ ቤት ራስሽ ቤት ሆነሽ ልጅሽ ማለት ትችላለሽ። ማለት የሚኖርበትን ቦታ ጭራሽ ከናሳበትን ቤት ውጪ እና ምናምን ልትለኝ ነው? የፈለኩበት ሰዓት የማየት መብት ስላለኝ ያው ኧረ እባክህ